ይሰለጥነው አይደል? ቅዱስ ዮሐንስ አፈወርቅ እንደተናገረው እኮ ነው። አያስገድድህም ሴጣን። አንተ ለዛ ዝንባሌ ባሳደርኩ ቁጥር ነው ፈተናህም የሚጨምረው። ለየቱን የሚያክል ሰው ያውራል፣ የቱን የሚያክል ወትወታ ይብዛ፣ አንተ እግዚአብሔርን የሚሰሙ ጆሮች አሉ አይደል? እነሱ ካሉ ዓለምን የምትሰማበት ጆሮ አይኖርህም ማለት። ቅዱስ ዳዊት ለዚህ እኮ ነው ግደል 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 እያሉት ጓደኞቹ ሳውልን እንዲገድል ወተወቱት። እሱ ግን ያስቀደመው የጓደኞቹን ውትወታ ሳይሆን የእግዚአብሔርን ቃል ነው። እግዚአብሔርን በቀባው ላይ እጄን አልነሳም ነው በቃ። ስለዚህ የምታስቀድመው ነው በህይወት ቅድሚያ የምትሰጠው መርህ ነው አንተን የሚገዛ። ግን ይህንን ጨምሬ ማለት እንፈልገው አንደኛ እግዚአብሔር ይቅር እንዳለን ማመን መቻል። ንስሐ ይቅር የማታስብለው ኃጢአት የለም። ንስሐ ዘማዊውን ድንግል ታደርጋለች፣ ታጠራለች፣ ንጹህ ታደርጋለች አይደለም? ኃጢአታችሁ እንደ አለላ ብትሆን እንደ ባዘቱ ትጠራለች አይደል? እንደ ደምን ብትቀላ እንደ አመዳይ ትነጻለች እኮ የእግዚአብሔር ቃል ነው። ይሄን የእግዚአብሔርን ቃል እንዴት ነው ማናምነው? እንደውም አንዲት ሕፃን ልጅ እኮ እግዚአብሔር የማይችለው ነገር የለም አሏት። አለ የማይችለው ነገር አለ ብላ ተከራከረች ይባላል። እና ምንድነው የማይችለው? እግዚአብሔር ንስሐ ገብተን ያን ንስሐ የገባንበትን ኃጢአት እግዚአብሔር ማስታወስ አይችልም፣ ይረሳዋል። ደግሜ ኃጢአትሽን አያስበውም። እግዚአብሔር በአቧራ ላይ እንደተጻፈ በኖ እንደሚሄድ አሻራውን ሳይተው እንደሚያልፍ እንደ መርከብ እንደሱ ነው የሚሆነው። እግዚአብሔር እንደዚህ እንደሚተውልን ማመን መቻል አለብን። ኃጢአትሽን ደግሜ አላስብም የሚለው እኛንም ጭምር ነው።